በዩክሬን ሰማይ ላይ የተጋረጠው የኒውክሌር ስጋትና የዲፕሎማሲ ፍጥጫ። ሩሲያና ዩክሬን ጦርነት አምስተኛ ዓመቱን በያዘበት በዚህ ወቅት ዓለም አቀፍ ማህበረሰብ በታላቅ ስጋት የሚመለከተው የኒውክሌር ደህንነት ጉዳይ ዳግም አሳሳቢ ምዕራፍ ላይ ደርሷል። ባለፉት ጥቂት ሳምንታት የተከሰቱት ድንገተኛ ጥቃቶች፣ የቃላት ምልልሶችና የምርመራ ውጤቶች ቀጠናውን ወደ ከፋ የኒውክሌር አደጋ ሊገፉት እንደሚችሉ ተንታኞች በማስጠንቀቅ ላይ ናቸው። በአውሮፓ ትልቁ በሆነው በዛፖሪዥያ የኒውክሌር ኃይል ማመንጫ አቅራቢያ ግንቦት 3 2026 የተፈጸመው የሰው አልባ አውሮፕላን ጥቃት ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በከፍተኛ ሁኔታ አስቆጥቷል። በጥቃቱ ጣቢያው ዙሪያ የሚገኙ የጨረር መቆጣጠሪያ ላቦራቶሪና ሜትሮሎጂ መሳሪያዎች ጉዳት ደርሶባቸዋል። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ በኒውክሌር ደህንነት መሳሪያዎች ላይ የሚደርስ ማንኛውም ጥቃት ተቀባይነት የለውም በማለት ሁለቱም ወገኖች ከኒውክሌር ጣቢያው አቅራቢያ ወታደራዊ እንቅስቃሴዎችን እንዲያቆሙ ተማጽነዋል። ጣቢያው አሁንም በአንድ የመጠባበቂያ ኤሌክትሪክ መስመር ላይ ብቻ ተንጠልጥሎ መገኘቱ ስጋቱን ይበልጥ አባብሶታል። ከጦር ሜዳው ባለፈ በዲፕሎማሲው ረድፍ የዩክሬን ባለስልጣናት የሚሰነዝሯቸው አስተያየቶች ትኩረት ስበዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ በሰጡት መግለጫ ዩክሬን በ1990ዎቹ የኒውክሌር ትጥቋን ያስረከበችበትን የቡዳፔስት ስምምነት ትልቅ ስህተትና የማታለል ጨዋታ ሲሉ ጠርተውታል። በተጨማሪም ሩሲያ የዩክሬን ከብሪታንያና ከፈረንሳይ ኒውክሌር ቦምብ ልታገኝ ነው በማለት ለምታቀርበው ክስ ዜሌንስኪ በሰጡት ምላሽ እስካሁን የቀረበልን ጥያቄ ባይኖርም እንዲህ ያለ ድል ቢመጣ ግን በደስታ እንቀበለዋለን ማለታቸውን በሞስኮ በኩል ከፍተኛ ቁጣን ቀስቅሷል። ይህ አስተያየት ዩክሬን ወደፊት የኒውክሌር ኃይል የመሆን ፍላጎት እንዳላት እንደ ማሳያ ተወስዷል። ሩሲያ በበኩሏ ዩክሬን ደርቲ ቦምብ ለማዘጋጀት እየሰራች ነው የሚለውን የቆየ ክሷን በከፍተኛ ፕሮፓጋንዳ ዘመቻ አድሰዋለች። የሩሲያ የደህንነት ምክር ቤት ምክትል ኃላፊ ዲሚትሪ ሜድቬዴቭ ምዕራባውያን ለኪየቭ የኒውክሌር ቴክኖሎጂ ካስተላለፉ ሩሲያ በየትኛውም መሳሪያ እርምጃ እንደምትወስድ አስጠንቅቀዋል። በሌላ በኩል ዩክሬን በተለያዩ የሀገሪቱ ክፍሎች በወደቁ ሩሲያ ሚሳኤሎችና ድሮኖች ስብርባሪ ውስጥ ዩራኒየም አይዞቶፕ ዩ238 እና ዩ235 ማግኘቷን ለተባበሩት መንግስታት ድርጅት በይፋ አሳውቃለች። ይህም ሩሲያ በጦርነቱ የራዲዮ አክቲቭ ቁሶችን እንደ ስነ ልቦናዊ መሳሪያ የተጠቀመችበት ነው የሚል ስጋት ፈጥሯል። እነዚህ ስጋቶች ባሉበት ወቅት ዩክሬን የራሷን የኒውክሌር ነዳጅ ለማምረት የሚያስችል ፋብሪካ ለመገንባት መወሰኗ ተሰምቷል። የአሜሪካው ዌስቲንግሃውስ ኩባንያ በሚያቀርበው ቴክኖሎጂ የሚገነባው ይህ ፋብሪካ ዩክሬን ከሩሲያ ነዳጅ ጥገኝነት ሙሉ በሙሉ ተላቃ የኒውክሌር ኤነርጂ ራሷን እንድትችል የሚያደርግ ስትራቴጂካዊ እርምጃ ተደርጎ ተወስዷል። በአሁኑ ወቅት የኒውክሌር ጉዳይ በሁለቱም ወገኖች ዘንድ እንደ ትልቅ የማስፈራሪያ ካርድ የተጠቀሙበት ይገኛሉ። ዩክሬን በደህንነት ዋስትና እጦት ምክንያት ወደ ኒውክሌር የመመለስን ሀሳብ በይፋ ባታነሳም ጉዳይን በውይይት መድረኮች ላይ ማምጣቷ ምዕራባውያን ዘመናዊ መሳሪያዎችን እንዲያቀርቡላት ግፊት ማድረጊያ ሊሆን ይችላል የሚሉም አልጠፉም። ሩሲያ በአንጻሩ ስጋቱን በማጋነን ምዕራባውያን ዩክሬን ጎን እንዳይቆሙ ለማድረግ ትጠቀምበታለች። ይሁን እንጂ በዛፖሪዥያና በቸርኖቤል ኒውክሌር ጣቢያዎች ላይ የሚደርሱት ተደጋጋሚ ጥቃቶች ጦርነቱ በስተትም ይሁን በታቀደ መንገድ ወደማይመለስ የኒውክሌር አደጋ ሊያመራ ይችላል ሲሉ ተንታኞች አስጠንቅቀዋል። በዋቢነት አይኤኢኤ መግለጫ ዘገባዎችን፣ የዩክሬን ውጭ ጉዳይ ሚኒስቴር መግለጫዎችን፣ ሮይተርስና የዩክሬን ፎረምን ተጠቅመናል። ቸርን ሰንብት።